ደጋ ቀደምቶች ሞት ያለበት ቤት ለቅሶ ያለበት ቤት ከሄዱ የተኛው ነው የሟቹ ቤተሰብ አላህ ሰብር ይስጥህ እንለው ዘንድ ብለው እየፈለጉ ለማጽናናት የደረሰውና ሊያጽናኑት የተካሄደለት የሟች ቤተሰቡን ለይተው ማወቅ አይችሉም ነበር። ሁሉም የሟች ቤተሰብ ነው ይመስሉት። ዛሬ ግን ለቅሶ ቤት ላይ ጀናዛው ተሰግዶበት እንኳን ሳይሸኝ ያስካካ የሚስቅን ሰው እንሰማል። ሞባይል የሚጎረጉርን ሰው እናያለን። ጀናዛ ተሸክሞ ጀናዛ ተጭኖ እየተካሄደ ስለ ቤት መፍረስ ስለ ፎቅ መገንባት የሚያወራን ሰው እናያለን። ጀናዛ ተከትለው መቃብር ሄደው ምናልባትም መቃብር ላይ ቆመው ስጋራ የሚያጨሱ ሰዎችን እናያለን። ከእንዲህ አይነቱ የቀልብ መድረቅ አላህ ይጠብቀን፣ አላህ ይሰውረን። መቃብር ላይ ቆመው አካፋ ይዘው ስልክ ሲደውል ሲጮህ አካፋውን ጥለው ጥግ ሄደው ስልክ አንስተው ስለ አክሲዮን ስለ ዕቁብ የሚያወሩ ሰዎችን እናያለን። እንዲህ አይነቱ ሰው ሞቻለሁ ብሎ ለነፍሱ ሊያለቅስ ይገባዋል። እንደ ሞት አስፈሪ እንደ ሞት መካሪ ነገር የለም። ሞት ያልመከረው ሌላ ምንም ይመክራል።